ጤና ይስጥልን ዶክተር አሌክሳንደር በፍቃዱ እባላለሁ። በጽናት መካከለኛ ክሊኒክ ጋርመንት አካባቢ የሚገኝ ሲኒየር ኤክስፐርት ጠቅላላ ዶክተር ነኝ። ዛሬ የምንነጋገረው ስለ የደም ግፊት መብዛት ወይም ሃይፐርቴንሽን ነው። ሃይፐርቴንሽን ወይም የደም ግፊት መብዛት እንግዲህ በቁጥር ነው ዲፋይን የሚደረገው። ከ140 በ90 በላይ ይባላል እንግዲህ በግርድፉ። ከዚያ በላይ ከሆነ የደም ግፊት መብዛት ይባላል በአዋቂዎች ላይ። ኖርማሉ ከ90 በ60 እስከ 140 በ90 ነው። አማካኙ ደግሞ አቨሬጅ 120 በ80 ነው የሚባለው። እንግዲህ እነዚህ በግርድፍ ያሉ ውጤቶች ናቸው። የእያንዳንዱ የግለሰብ ግን በእድሜ በጾታ ባለንበት የሰውነት ሁኔታ ይለያያል። የደም ግፊት መብዛት እንግዲህ መንስኤ የተለያዩ መንስኤዎች ተብለው የሚጠቀሱ ነገሮች አሉ። ነገር ግን የአብዛኛው የደም ግፊት ህመሞች ከ90 ከመቶ በላይ የሚሆኑት መንስኤያቸው አይታወቅም ይባላል። ይሄም ኢሴንሻል ሃይፐርቴንሽን ይባላል። የሁለተኛው አይነት ደግሞ መንስኤያቸው የሚታወቅ እንግዲህ ከ10 በመቶ በታች ያሉ የደም ግፊት ኬዞች ናቸው። እነዚህ ኬዞች ሰከንደሪ ሃይፐርቴንሽንስ ይባላሉ። ከኩላሊት ጋራ በተያያዘ የሚመጡ አሉ አብዛኛዎቹ። ሌሎቹ ደግሞ ከሆርሞኖች ጋራ እና ሌሎችም መንስኤዎች አሉ ይባላል። እነዚህ ደም ግፊት መጨመርን ሊያመጡ የሚችሉ እነዚህን የደም ግፊት ህመሞች በተለያየ መልኩ ቢመጡም ያው ህክምናቸው ብዙ አይለያይም። አብዛኛውን ጊዜ የሚሰጠው ህክምና እንነጋገራለን በኋላ ምልክቶቹ ምንድን ናቸው የሚያሳዩአቸው ብለን ስናያቸው። መጥፎነቱ እንግዲህ አሁን የደም ግፊት መጨመር ያው በመለካት ነው የሚታወቀው። እንግዲህ ተለክቶ የደም ግፊቱ ከ140 በ90 በላይ ነው ሲባል ነው የደም ግፊት ጨምሯል የሚባለው እንጂ ሌሎች ልክ እንደ ማስቀመጥ ማስመለስ ወይ ራስ ምታት ማላብ ማተኮስ የመሳሰሉ ግልጽ የሆኑ ምልክቶች በላይ በውጭ የሚታዩ የሉም። አንዳንዴ ግን የራስ ምታትና የማጅራት መጨምደድ እንደ ምልክት ተደርገው ሊታዩ ይችላሉ። አንዳንድ ግለሰቦች ላይ እነዚህ እንደ ምልክት ይታዩአቸዋል ማለት ነው። ሌላ የደም ግፊት መብዛትን እንግዲህ የምንመረምረው የደም ግፊትን በመለካት ነው። ቅድም እንደተባባልነው ያ የደም ግፊቱ ጨምሮ ከተገኘ ወደ ህክምናው እንገባለን። እዚህ ላይ አብዛኛውን ሰው የደም ግፊት መድሃኒት ከጀመርኩ ማቆም አልችልም አይደል ብለው ይጠይቃሉ። እንግዲህ ሊታከሙ ሲመጡ እንግዲህ የደም ግፊት መድሃኒትን የሚወስዱ ሰዎች አብዛኛዎቹ ያው ማቆም አይችሉም አይቆምም። ምክንያቱም የደም ግፊቱም ስለማይቆም ማለት ነው። የደም ግፊቱን እየወሰዱ ያው በደም ግፊት መድሃኒቱ የተነሳ ይስተካከልላቸዋል። መድሃኒቱን ሲያቆሙት ደግሞ ደም ግፊቱ ይጨምራል። ስለዚህ ደም ግፊት መድሃኒቱን ማቆሙ ምንም አይጠቅማቸውም ማለት ነው። ይሄ በጣም ቀላልና ግልጽ የሆነ ነገር ነው። ብዙ ሰዎች ግን መድሃኒቱን መጀመር አልፈልግም ከጀመርኩ በኋላ ማቆም ስለማልችል እያሉ ኮምፕሌን ያደርጋሉ። አብዛኛዎቹ ሰዎች ምንም ሎጂካል ግን አይደለም። በቃ መውሰድ አለባቸው ለማስተካከል ሲሉ። አለበለዚያ የደም ግፊት ካልተቆጣጠርነው የሚመጡ ኮምፕሊኬሽንስ አሉ። እነዚህ ኮምፕሊኬሽንስ እንግዲህ የደም ስሮችን ስለሆነ የደም ግፊት የሚጎዳው አይናችን ያሉትን የደም ስሮች ሊጎዳቸው ይችላል። እስከ መታወር አለማየት ድረስ ሊያደርሰን ይችላል። ሌላ በብዛት የሚታየው ደግሞ ስትሮክ ወይም ደግሞ አንጎላችን ውስጥ የደም መፍሰስ ወይም የደም መርጋት ነው። ሌላ የልብ ድካም ሊያመጣብን ይችላል። ወይም ደግሞ የልብ ደም ስሮች መዘጋት ሊያመጣብን ይችላል። ሌላ ኩላሊታችን ላይ እንደዚሁ ችግር ሊያመጣብን ይችላል። ኩላሊት ያው በአብዛኛው ከደም ስሮች የተሰራ ስለሆነ የኩላሊት መድከም መስነፍ እና ኪድኒ ፌለር የምንለው ሊያመጣብን ይችላል። ሌሎችንም የደም ስሮቻችን እንደዚሁ በመጉዳት ብዙ ኦርጋኖቻችንን ሊነካብን ይችላል ማለት ነው። ስለዚህ ያንን ለመከላከል የደም ግፊቱን ካወቅነው በኋላ
ወደ ህክምናው መሄድ ይሻላል። እንግዲህ የደም ግፊቱ በአሁን ጊዜ በተለይ በጣም እየጨመረ ስለሄደ ተመርምሮ ማወቁ ጥሩ ነው። እንግዲህ ምርመራውም ከባድ አይደለም እንደተባባልነው ቅድም መለካት ብቻ ነው። የደም ግፊቱን እንለካለን። ከዚያ ከተባለው ከኖርማሉ በላይ ከሆነ መድኃኒቱን ጀምሩ ስንባል በሐኪማችን እንጀምራለን ማለት ነው። እንግዲህ የደም ግፊት ከዛሬ 20 ዓመት በኢትዮጵያ ውስጥ ከ10 በመቶ በታች ነው የነበረው። የዛሬ 10 ዓመት ደግሞ ከ20 በመቶ ድረስ ደርሶ ነበር። በአሁን ጊዜ ደግሞ ባሉት መረጃዎች መሰረት ቁጥራዊ መረጃዎቹ የሚሉት እስከ 28-30 በመቶ ድረስ ደርሷል ነው የሚሉት። እና የደም ግፊት እየጨመረ ነው የመጣው። ምክንያቱም ግልጽ ነው። በዚህ 20 ዓመት ውስጥ በአጭሩ ምን ተለወጠ ብለን መመርመር ነው። ማንም ሰው የህክምና ባለሙያ የሆነም ያልሆነም ይህንን በቀላሉ መርምሮ ሊያገኘው ይችላል። እንግዲህ በዚህ 20 ዓመት ውስጥ የአኗኗር ዘይቤያችን በጣም ተቀይሯል። ላይፍ ስታይል ያንን ማስተካከል አለብን። ሁለተኛ የምንመገበው ምግብ እንግዲህ ላይፍ ስታይል ውስጥ ይካተታል። ይህንን ማስተካከል አለብን። አመጋገባችንን፣ ሰአቱን እና አይነቱን ምግቡን አይነቱን ማለት ነው። እነዚህን ማስተካከል አለብን። በተጨማሪ ደግሞ የአኗኗር ዘይቤያችን ውስጥ ከሚካተቱት ውስጥ ዋናው መጠቀስ ያለበት ነገር ምንድነው? ስትረስ ሪሌትድ የሆነ ህይወት ነው ብዙ ሰው እየመራ የሚገኘው በአሁን ጊዜ። እንግዲህ ጫና ያለበት ማለት ነው። ሳይኮሎጂካል ጫና ሊሆን ይችላል። የውጭ አካላዊ ጫና ሊሆን ይችላል። እነዚህ ለደም ግፊት ያጋልጣሉ ማለት ነው። ስለዚህ በአጠቃላይ ላይፍ ስታይላችንን ማስተካከል አለብን። በዚህ በ20 ዓመት ውስጥ የተከሰተው ወይም የተለወጠው ነገር ይሄ ነው። ሀበሻዊ የሆነው የላይፍ ስታይል ያ ይከላከልልን ነበር ማለት ነው በአጭሩ። እንግዲህ ዝርዝሩን እናንተ እያነበባችሁ ድረሱበት፣ ሐኪሞቻችሁን ጠይቁና ድረሱበት። ወደ ህክምናው ስንመጣ እንግዲህ ህክምናው ኤቢሲዲ ተብሎ በአጭሩ ይከፈላል። እንግዲህ ኤ የሚለው ኤሲ ኢንሂቢተርስ የሚባሉ መድኃኒቶች አሉ። እነዛ የሚሰጡበት ነው። እነዚህ በአብዛኛው ጊዜ ነጮች ላይ ነው እንደ መጀመሪያ ፈርስት ላይን ተደርገው የሚሰጡት። ቢ ቤታ ብሎከርስ የሚባሉ መድኃኒቶች አሉ። እነሱም እንደዚሁ ለደም ግፊት መቆጣጠር የሚሰጡ ናቸው። እነዚህ አስም ላላቸው ሰዎች ብዙ ጊዜ አይሰጡም። ሲ ደግሞ ካልሽየም ቻናል ብሎከርስ የሚባሉ ናቸው። እነዚህ ብዙ ጊዜ በጥቁሮች ሀበሻን ጨምሮ የመጀመሪያ ደረጃ የሚሰጡ መድኃኒቶች ናቸው። ኢፌክቲቭ ውጤታማ ናቸው እስካሁን ድረስ በደንብም ይቆጣጠራሉ። ዲ ዳዩሬቲክስ ናቸው የሚያሸኑ መድኃኒቶች ማለት ነው። እነዚህ ለኢመርጀንሲ ትሪትመንት ነው ብዙ ጊዜ የምንጠቀምባቸው ማለት ነው። እና በአጠቃላይ መድኃኒቶቹ ይህንን ይመስላሉ። እንግዲህ ደም ግፊትንና የስኳር ህመምን መከላከል አለብን። እነዚህ ሁለቱ ህመሞች እንደ እሳትና ጭድ ናቸው። ሁለቱ አንድ ላይ ከሆኑ በተለይ በጣም የደም ስሮቻችንን ይጎዳሉ። የደም ስሮቻችን ደግሞ የማይደርሱበት የሰውነት ክፍል የለም። ሁሉም የሰውነታችን ክፍል ከራሳችን ጀምሮ እስከ እግራችን ድረስ ሊጎዳብን ይችላል ማለት ነው። የደም ግፊትንና የስኳር ህመምን እንከላከል።